በራችሁን ለሊት ተንኳክቶ ጠዋት ቁርስ ልበሉ አካባቢ በራችሁ ላይ ደግሞ እንግዳ ማን ነው በጠዋት የመጣው በላችሁ ስከፍቱ ስለ መብርሃን ስለ መድኃኔዓለም ስለ ቅዱስ ሚካኤል ስለ ቅዱስ ጊዮርጊስ ቢላችሁ ምን ትላላችሁ? ቁራሽ እንጀራ ወጥ አድርጋችሁ እቺን ብላ ብላችሁ ስታመጡለት እንጀራ አይደለም ፈልገው ገንዘብ ነው ስጡኝ ቢላችሁ ምን ትላላችሁ? እነው ምታረጓተንማ ታውቁታላችሁ እናንተ። ድርግም አድርገን ነው በሩ ምን ዘጋው አይደል? ካልሆነም ደግሞ ምናረጋው ነገር እኔ አውቃለሁ እናንተም ታውቁታላችሁ። ይሄ ጥጋበኛ እንጀራ በሰጠው ደግሞ ብር ነው ይለኛል እንዴ ደፋር ብለው ዝግት ነው ምናረግበት። በር ላይ መጥቶ ግን ደሃ መጥቶ የለመነ ማን እንደሆነ ምን ታውቃለህ? ሊጎበኝ የመጣ መልአክ ቢሆን በር ትዘጋበታለህ? መድኃኔዓለም ሊባርክሽ መጥቶ በር ላይ ዘግተሽበት እንደሆነስ ምን ታውቂያለሽ? እመቤቴ ደሃ ተመስላ በርሽ ላይ መጣ አንኳክቷ የራበው ሰው መስላ ያንቺን ረሃብ ጥማትሽን ልትቆርጥልሽ የመጣች ድንግል ማርያም ላይ በር ዘግተሽባት እንደሆነ በምን ታውቂያለሽ? ምናልባትስ ያ ሰው እንጀራ ስትሉ ሳንቲም ያላችሁ የማይቋረጥ መድኃኒት ቢኖርበትስ ምን ታውቃላችሁ? መድኃኒት መግዣ ቸግሮት እንደሆነ ምን ታውቃላችሁ? ሰው ልብስ ለብሶ ሲታይ የቸገረው አይመስለንም። የቸገረውንም ያውቀው ባለቤቱ ነው አይደለም እንዴ?